ኢትዮጵያ መግባት የለበትም መመርመር አለባት። ለኔ ምን አለኝ አዚዛ የሬሳውን ወጪ ሸፍነን አሁን ሬሳውን ወደ ሀገር እንዲመጣ ወደ ቤተሰቦቿ እንድናረጋለን አለ። አይደለም የትራንስፖርቱን የቲኬቱን እንሸፍናለን እኛ ልንሸፍን ነው። አይቻልም። እኛ ልጅቱ እንድትገባ አንፈልግም። ልጅቱ መግባት የለባትም። ልጅቱ ከገባች ሬሳ ከገባ መለፍ ተዘጋ ማለት ነው። ስለዚህ ወጭ ሸፍኖ ሊያስገባ አይቻልም። ውጭ ጉዳይ ሚኒስቴር፣ የኢትዮጵያ መንግስት፣ ኢትዮጵያ ኤምባሲ ስሙን እባካችሁ ስሙን። እኔ ሁለቱም በአንድ ወቅት የልጅቱም ይሄ የሬሳዋም የተደፈረችውም ልጅ በአንድ ላይ ስለመጣብኝ ነው ሙቤ ወደ የትኛው ልሂድ ብዬ ነው እንጂ እኔ ሁለቱንም ነው ያስተላለፍኩት። የዚች ልጅ ሬሳ መግባት የለበትም። አሊ የሚባለው ገዳይ ኢትዮጵያዊ ስለሆነች አይደለም የገደላት፣ በሴትነቷ ነው የገደላት። በትክክል ሬሳዋ ምርመራ ያስፈልገዋል። ሲጀመር ምን እንዳረጋት በምን እናውቃለን? ሙቤ ሬሳዋ ራሱ መመርመር አለበት። አዎ ሬሳዋ መመርመር አለበት። የዛ ሀገር መንግስት ሬሳውን ሲሰጥ ካላት መለፍ ዘግቶ ነው የሚሰጥ። ስለዚህ መረከብም መውሰድም የለብህም። ይሄ ነገር ሳውዲ አረቢያ ውስጥ ትልቁ ችግር እነዚህ ናቸው። እዛ ሀገር ደግሞ አሉ ሬሳ የሚልኩ ሰዎች ለገንዘብ ብለው ገንዘባቸውን ስለሚያው ወደ ጉዳዩ እህቲማም የማይሰጡ ሰዎች አሉ። ሐራም አለይኩም ያ ሼክ ሐራም አለይኩም። አዙዬ ደማም ኮሚኒቲዎች አሉ። ኮሚኒቲዎች ራሱ ማወቅ አለባቸው ይሄን ነገር አውቀው ሬሳው እንዳይወጣ የሚደረግበት መንገድ